ይህን እንዲሁም እዚህ ጋር የምትመለከቷቸውን በ150 ብር ብቻ ኦርደር ማድረግ ትችላላችሁ። ዌልካም ዲልን ብቻ በመጠቀም ማንኛውም እቃ በ$0.99 ወይም በ150 ብር ብቻ ማዘዝ ትችላላችሁ። ስለዚህ እስካሁን ባሳየኋችሁት መንገድ የተለያዩ እቃዎችን በ150 ብር ብቻ አዘናል ማለት ነው። አብዛኞቹን በምናይበት ሰዓት ላይ ዋጋቸውን በ$0.99 ወይም በኢትዮጵያ 150 ብር ብቻ ናቸው። ስለዚህ እስካሁን በነገርኳችሁ 3 መንገዶች አሊኤክስፕረስ ማንነታችሁን ያውቃል ማለት ነው። እንደዚህ እያደረግን በቀላሉ ኦርደር ማድረግ እንችላለን ማለት ነው። ሰላም ቤተሰቦቼ፣ አቡበክር ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ከአሊኤክስፕረስ ላይ ዌልካም ዲል ተጠቅማችሁ ኦርደር አድርጋችሁ ሌላ ተጨማሪ እንዴት ነው በዌልካም ዲል ኦርደር ማድረግ የምንችለው እያላችሁ ከሆነ ወይም ለመጀመሪያ ጊዜ ዌልካም ዲል ተጠቅማችሁ ኦርደር ለማድረግ እያሰባችሁ ከሆነ ይህ ቪዲዮ እናንተን ይመለከታል ማለት ነው። የፈለጋችሁትን ያክል እቃ ከአሊኤክስፕረስ ዌልካም ዲልን ብቻ በመጠቀም እንዴት አድርጋችሁ ኦርደር ማድረግ እንደምትችሉ በዚህ ቻናል እንደተለመደው ከዜሮ ተነስተን ኦርደር እያደረግ የማሳያችሁ ይሆናል። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይጠቅመዋል ለምትሉ ጓደኛችሁ ደግሞ ሼር ማድረጋችሁ እንዳትረሱ። የሆነ ሰዓት ላይ ይጠቅማችኋልና ሙሉ ቪዲዮን እስከ መጨረሻው ተከታተሉ። ወደ ዛሬው ቱቶሪያል ከመግባታችን በፊት ከዛሬው ቱቶሪያል ጋር ይሄዳሉ የምላቸውን አንዳንድ ሀሳቦች አንስተን እናወራባቸው። የመጀመሪያው ዌልካም ዲል ምንድን ነው? ዌልካም ዲል ማለት ለአዲስ ወይም አዲስ አካውንት ለከፈቱ ገዢዎች የሚያደርገው ዲስካውንት ሲሆን አብዛኛዎቹን እቃዎች በምናይበት ሰዓት ላይ በ$0.99 እንዲሁም በኢትዮጵያ ብር በምንቀይርበት ሰዓት ላይ በ150 ብር ብቻ የምንገዛበት የዲል አይነት ነው። ሁለተኛ አሊኤክስፕረስ ምን አይነት መንገዶችን በመጠቀም ማንነታችንን ሊያረጋግጡ ይችላሉ? አሁን በምናያቸው 3 መንገዶች አሊኤክስፕረስ ማንነታችንን ያረጋግጣሉ። የመጀመሪያው አይፒ አድሬስ። የምትጠቀሙበት ዲቫይስ ከኢንተርኔት ጋር ኮኔክት በሚያደርግበት ሰዓት ላይ እንደምትጠቀሙት የኢንተርኔት አይነት የራሱን የሆነ አይፒ አድሬስ አሳይን ያደርጋል። ለምሳሌ የምትጠቀሙት ዋይፋይ ከሆነ አንድ አይፒ አድሬስ ብቻ ይኖረዋል። በዛ ስር የምትጠቀሙት ሙሉ ዲቫይሶች አንድ አይፒ አድሬስ ብቻ ይኖሯቸዋል ማለት ነው። ለምሳሌ ያክል 5 ዲቫይሶች በዛ ዋይፋይ የምትጠቀሙ ከሆነ የአምስቱም አንድ አይነት አይፒ አድሬስ ይኖራቸዋል ማለት ነው። ነገር ግን የምትጠቀሙት የኢንተርኔት አይነት ሞባይል ዳታ ከሆነ ዳታችሁን አጥፍታችሁ በምታበሩበት ሰዓት ላይ የተለያዩ አይፒ አድሬሶች ይቀያየራሉ ማለት ነው። ስለዚህም በዚህ ምክንያት አሊኤክስፕረስ አካውንታችሁን በዋይፋይ የምትጠቀሙ ከሆነ ለምሳሌ ያክል 5 ዲቫይሶች ላይ ወይ አሊኤክስፕረስ አካውንት ከፍታችሁ የምትጠቀሙ ከሆነ ኮኔክት ግን ያደረጋችሁት በዋይፋይ ከሆነ የሁሉም የአምስቱም ዲቫይሶች አይፒ አድሬስ ዘሴም ስለሚሆን አሊኤክስፕረስ በቀላሉ ትራክ አድርገው አንድ ሰው እየተጠቀመበት እንደሆነ በቀላሉ ሊረዱና ሊያውቁብን ይችላሉ ማለት ነው። ስለዚህ የተለያዩ የአሊኤክስፕረስ አካውንቶችን በተለያዩ ዲቫይሶች ሎጊን አድርጋችሁ መጠቀም ትፈልጉ ከሆነ ወደ አሊኤክስፕረስ አፕሊኬሽን ከመግባታችሁ በፊት አይፒ አድሬሳችሁን ቼክ ማድረግ ይኖርባችኋል ማለት ነው። እሱንም ቼክ ለማድረግ እዚህ ጋር ያለው ዌብሳይቱን መጠቀም ትችላላችሁ። ወደ ማንኛውም ብራውዘር ላይ ከገባን በኋላ ከላይ ሰርች ባሩ ላይ ዋቲስ ማይ አይፒ አድሬስ .com ብለን ሰርች እናደርጋለን። እንደገባን ቀጥታ የሚመጣልን እዚህ ጋር አይፒ አድሬስ ይመጣልን IPv4 ብሎ እዚህ ጋር አይፒ አድሬስ ይመጣልናል። ይሄ የሁላችንም የተለያየ ነው የሚሆነው። ነገር ግን የምትጠቀሙበት ዋይፋይ ከሆነ እዚህ ጋር የተለያዩ ዲቫይሶች ኮኔክት ቢያደርግም ተመሳሳይ የሆነ አይፒ አድሬስ ይኖራቸዋል። ሌላኛው ደግሞ በሞባይል ዳታ የምትጠቀሙ ከሆነ ዳታችሁን አብርታችሁ በምታጠፉበት ሰዓት ላይ የተለያዩ አይፒ አድሬሶችን ይቀያይረልናል ማለት ነው። ከታች እዚህ ጋር የምታዩትን ማይ አይፒ ኢንፎርሜሽን ይላል። ኢንተርኔት ሰርቪስ ፕሮቫይደሩ ኢትዮ ቴሌኮም ነው። የምትጠቀሙበት ግን የሳፋሪኮም ከሆነ እዚህ ጋር አይኤስፒው ሳፋሪኮም ብሎ ይመጣልናል። ከታች ደግሞ ሎኬሽን የምትጠቀሙበት አለ። በዚህ መንገድ አይፒ አድሬሳችንን ማወቅ እንችላለን ማለት ነው። ሁለተኛ ሺፒንግ አድሬስ። ሺፒንግ አድሬስ ማለት አንድ እቃ ኦርደር እንዳደረግነው እቃው የሚደርስበት ወይንም እንዲላክልን የምንፈልግበት ቦታ የምንሞላበት አድሬስ ማለት ነው። በዚህ ምክንያት አሊኤክስፕረስ ላይ ኦርደር በምናደርግበት ሰዓት ላይ ሺፒንግ አድሬሳችንን አውቶማቲካሊ ሴቭ ያደርገዋል ማለት ነው። ሺፒንግ አድሬሱ እንዴት አድርገን እንሞላለን ለሚለው ለምሳሌ እዚህ ጋር አሁን መጀመሪያ ላይ ለማዘዝ የመጀመሪያ እቃችንን ለማዘዝ የምንሞላው የኮንታክት ኢንፎርሜሽን አለ። ለምሳሌ እዚህ ጋር አቡበከር ሁሴን ብዬ ሞላውት አለ። ላይክ ስልክ ቁጥር ማስገብቻለሁ ሙሉ። ይሄኛውን ግን ካዘዝኩበት በኋላ ለሁለተኛው አልጠቀምበትም ማለት ነው። ሁለተኛው ላይ ምን አደርጋለሁ? 2 ኦፕሽን አለ። የመጀመሪያው ኦፕሽን ጓደኛም ሆነ ቤተሰብ የእነሱን ስማቸውን ሙሉን ኮንታክት ኢንፎርሜሽናቸውን አስገብተን በእነሱ እናዛለን ማለት ነው። አድሬሱንም እንደዛው ቀያይረን ሙሉ ማዘዝ እንችላለን ማለት ነው። ሁለተኛው ኦፕሽን ግን እንደዛ አይነት ሰው ማታገኙ ከሆነ ምን እናደርጋለን? ኮንታክት ኢንፎርሜሽን ላይ የመጀመሪያ የሞላንበትን የአባታችሁን ወይም የአያታችሁን ስም ስላይትሊ ቼንጅ እናደርገዋለን ማለት ነው። ለምሳሌ አሁን የአባቴ ሁሴን የሚል አለ። ሁሴን የሚለውን ምን አደርጋለሁ? ቫውሎቹን ቢያንስ የሆነ አንደኛውን ቀንሷለሁ ወይ የሆነ ሳያስባንን ነገር እቀናንሷለሁ ማለት ነው። ስልክ ቁጥሩንም ይሄን ተጠቀምኩበት ከሆነ በቀጣይ ሌላ ስልክ ቁጥር አደርጋለሁ ማለት ነው። አድሬስ ላይ ደግሞ ስንገባ አዲስ አበባ ኢትዮጵያ የሚለውን ለምሳሌ ስፔሲፊክ እናደርገዋለን የሰፈራችንን። ለምሳሌ መገናኛ ከሆነ መገናኛ አዲስ አበባ ኢትዮጵያ እንላለን። ቦሌም ከሆነ እንደዛው እያደረግን ማስተካከል። ስለዚህ ሺፒንግ አድሬሳችንን በስትክክል ከሞላን በኋላ በቀጣይ የሚሆነው አድሬሱን ሴቭ ማድረግ ነው። እሱንም ለማድረግ ኮንፊርም የሚለውን መንካት ብቻ የሚጠበቅብን።
ኮንፊርም የሚለውን እነካለን ማለት ነው። ሶስተኛና የመጨረሻው ደግሞ ክፍያ የምንፈጽምበት ፔመንት ካርድ። ፔመንት ካርድ ኦርደር በምናደርግበት ሰዓት ላይ ክፍያችንን ልንከፍልበት ወይም ልንፈጽምበት የምንችልባቸው መንገዶች ሲሆኑ የተለያዩ የቨርቹዋል እና ፊዚካል ማስተር ካርድ እና ቪዛ ካርድ አይነቶች ናቸው። ከኦንላይን ላይ እቃዎችን ልንገዛባቸው የሚችሉት ዌብሳይቶች አንዱ አሊኤክስፕረስ ነው። ዛሬ ደግሞ እኛ ከአሊኤክስፕረስ ላይ ዌልካም ዲልን ብቻ በመጠቀም እቃዎችን ደጋግመን መግዛት ስለፈለግ አንደኛው ደግሞ የምንጠቀምበት ለክፍያ የፔመንት ካርድ ስለሆነ በዚህም ምክንያት ፔመንት ካርዶቻችንን የተለያዩ አካውንት ላይ ለመጠቀም የምንፈልግ ከሆነ ቢያንስ ማክሲመም ለ2 አካውንት ብቻ ብንጠቀማቸው የተሻለ ነው ብዬ አስባለሁ። ነገር ግን ከዛ በላይ መጠቀም የምትፈልጉ ከሆነ ምን ማድረግ አለባችሁ? የምጠቀሙት ለምሳሌ የባይቢት ማስተር ካርድ ከሆነ ካርዳችሁን ተርሚኔት ካደረጋችሁ በኋላ ከአዲስ ጀነሬት አድርጋችሁ አዲስ የሆነ የማስተር ካርድ ጀነሬት ስለሚያደርግላችሁ በሱኛው መጠቀም ትችላላችሁ ማለት ነው። እሱን የምትፈልጉት ከሆነ እንዴት አድርጋችሁ ተርሚኔት አድርጋችሁ እንዴት አድርጋችሁ ጀነሬት እንደምታደርጉ የማሳያችሁ ይሆናል። እሱንም ለማድረግ ቀጥታ ወደ አፕሊኬሽናችን እንገባለን። ወደ ባይቢት አፕሊኬሽን ከገባን በኋላ ከታች ካሉት ጋር እዚህ ጋር ሆም፣ ማርኬት፣ ትሬድ፣ አርን እና አሴት የሚል አለ። አሴት የሚለውን እነካለን። እሱ እንደነካ ነው እዚህ ጋር ቀጣይ የምናደርገው ማይ ካርድ የሚለውን እነካለን። እዚህ ጋር ወደ ታች ስላይድ በምናደርግበት ሰዓት ላይ ሙሉ የካርድ ዲቴይላችን ያመጣልናል። ስም፣ ኤክስፓየር ዴት፣ ሲቪቪ፣ ካርድ ነምበር ያመጣልናል። እኛ የፈለግነው አዲስ ካርድ ማውጣት ነው። ይሄኛውን ተርሚኔት ማድረግ ስለሆነ ማኔጅ የሚለውን እነካለን። እዚህ ጋር እንደነካ ነው አሁንም ቅድም ያልኳቸው ይመጣሉ። ቨርቹዋል ካርድ አክቲቭ እንደሆነ ያሳየናል። ከዛ እዚህ ጋር ካርድ ነበሩ አለ ሂድን ተደርጓል። ያው ግማሹ ለፕራይቬሲ ስለሆነ ሂድን ተደርጓል። የምትፈልጉ ከሆነ ማየት የምትፈልጉ ከሆነ ወይ ኮፒ ስታደርጉ ካርድ ዲቴይል የሚለውን ስትነኩት ሂድኑን ያጠፋና አንሂድን ያደርገዋል ማለት ነው። ከጎኑ ያለው ከካርድ ዲቴይል ጎን ያለው ደግሞ ፍሪዝ የሚል አለ። ይሄኛው ካርዳችሁን መጠቀም አትፈልጉ ከሆነ ፍሪዝ ማድረግ የምትፈልጉ ከሆነ እሱኛውን ትነኩታላችሁ ማለት ነው። እኛ የምንፈልገው ደግሞ ተርሚኔት ነው ማድረግ የምንፈልገው ማቋረጥ ነው የፈለግነው እና አዲስ ጀነሬት ማድረግ ስለሆነ እሱ እንፈልጋለን ማለት ነው። እሱን የምናገኘው ሞር የሚለውን እነካለን ማለት ነው። ሞር የሚለውን ስነካው ሞር ኦፕሽን ሲልና ሲቪኤን ፒን ይላል። ሪሲት ፒን የምታደርጉት ፒናችሁን መቀየር ወይም ሪሲት ማድረግ የምትፈልጉ ከሆነ ነው። ከዛ ሎስት ኦር ስቶል ይላል። ከጠፋባችሁ ወይም ከተሰረቃችሁ እሱኛው ነክታችሁ እንትን ማለት ትችላላችሁ። ቀጣይ ያለው ምንድነው ተርሚኔት የሚለው አለ። እሱን ተርሚኔት የሚለው እነካለን ማለት ነው። እዚህ ጋር በምነካበት ሰዓት ላይ ሴኩሪቲ ቬሪፊኬሽን ይመጣልናል። እዚህ ጋር ሁለት አይነት ኦፕሽኖች አሉ። አንደኛው በኢሜይል ይላክልና ቬሪፊኬሽን ኮድ እሱኛውን እዚህ ጋር እናስገባለን። በቀጣይ ደግሞ የጉግል አውተንቲኬተር እሱንም እንደዚህ ኮፒ አድርገን እዚህ ጋር ፔስት እናደርጋለን ማለት ነው። የመጀመሪያውን እንመለስና ጌት ኮድ የሚለውን እነካለን። ወደ ኢሜይላችን ኮድ ተልኳል። አሁን እሱኛውን ኮፒ አድርገን ወደዚህ እናመጣለን ማለት ነው። ቀጥታ ወደ ጂሜይል እንገባለን። እዚህ ጋር ከላይ ተልኮልናል። የመጀመሪያው ኮፒ እናደርጋለን ቬሪፊኬሽን ኮዱን እንመለሳለን ወደ ባይቢት። ከዛ የተላከልንን ፔስት እናደርጋለን ማለት ነው። በቀጣይ ደግሞ ወደ ጉግል አውተንቲኬተር ላይ ያለውን ኮድ ወደዚህ ጋር ፔስት እናደርጋለን ማለት ነው። ቀጣይ ወደ ጉግል አውተንቲኬተር እንገባለን። ከዛ ኮፒ እናደርግለታለን። እዚህ ጋር ያሉት የጉግል አውተንቲኬተር ላይ ታይሞቹ አሉና እዚህ ጋር አሁን ቀይ ላይ ደርሷል። ከዛ መልሶ እንደዚህ ሰማያዊ እንደሆነ ኮፒ እናደርግለታለን። ከዛ ፔስት እናደርጋለን እዚህ የጉግል አውተንቲኬተር ላይ ማለት ነው የሚለው ላይ ፔስት እናደርጋለን አለው ፔስት። ከዛ ኮንፊርም እንበለው። እዚህ ጋር ያው ኮንፎርሜሽን ይመጣልናል። ተርሚኔት እንለዋለን። አሁን በስትክክል ተርሚኔት አድርገናል ማለት ነው። ካርዳችንን ወደ ኋላ እንመለሳለን። እንስጋውና ድጋሚ መግባት ነው። ወደ ባይቢት አፕሊኬሽን ድጋሚ ከገባን በኋላ እናደርጋለን። እዚህ ጋር ካርድስ የሚል አለ። ካርድ የሚለውን ነካለታለን። አዲስ ጀነሬት አሁን አሴት ላይ ብንገባ የለም አዲስ ስለሆነ ማለት ነው። ወደ ሆም ላይ እንገባና ካርድ የሚል አለ። እሱን ነካለታለን። ካርድ ስንለው አሁን ምንም ነገር ስለሌለ ከታች ላይ ፕሪቪየስ ካርድ አፕሊኬሽን ዊዝ ተርሚኔትድ ፕሊስ አፕላይ አጌን ይላል። አፕላይ ነው እንላለን ማለት ነው። እዚህ ጋር መጀመሪያ ላይ የአይደንቲፋይ ቬሪፊኬሽን ነው የሚለው እሱኛውን ኔክስት እናደርጋለን። ያው ሬዚደንሳችን የመጀመሪያው አካውንት የከፈትንበት ስላለ ኢትዮጵያ ብሎ መጥቶልናል። ኔክስት እንላለን።
እዚህ ጋር አሁን ምን ይመጣልናል? አድሬስ ኢንፎርሜሽን እንድናስገባ ይመጣልናል። እሱኛውን ሞላለን። ባይ ዲፎልት ያው ካንትሪያችንን አስቀምጦልናል። እዚህ ጋር የመጀመሪያው አድሬስ ሉክአፕ የሚለው ኦፕሽናል ነው። ሶ ከታችኛው ስትሪት ላይ እንጻፍለት ስትሪት። ከዛ ቢልዲንግ ነምበር ይላል። ቢልዲንግ ነምበር ከሌላችሁ ከታች ላይ ያለችውን ቦክሷን ቲክ ማድረግ ትችላላችሁ። የአፓርትመንት ኦር ዩኒት ነምበር ይላል። እሱንም እንደዛው ቲክ ማድረግ ትችላላችሁ። ከዛ ከተማችሁን ትጽፋላችሁ። ፕሮቪነንስ የሚለውም ኦፕሽናል ነው፣ መተው ትችላላችሁ። ከዛ ፖስታል ኮድ ነው፣ ይሄኛውም ኦፕሽናል ነው። ከፈለጋችሁ ማስገባት ትችላላችሁ፣ ከፈለጋችሁ መተው ትችላላችሁ። አንድ ሺ ብዬ እኔ ኮንፊርም ላለው ማለት ነው። እዚህ ጋር አዲሽናል ኢንፎርሜሽን ይጠይቀናል። ከዛ ዋት ዊል ቢ ዩዝ ባይ ቢት ፎር ነው የሚለው፣ ለምንድነው የምትጠቀሙት ምናምን ነገር ነው የሚለው። ይህን የፈለጋችሁትን ማስገባት ከፈለጋችሁ ኢንቨስቲንግ ኤንድ ሎንግ ተርም ሆልዲንግ ማድረግ ትችላላችሁ። እነዚህ የፈለግነውን እናስገባዋለን። እኔ ዝም ብዬ ፊያት ጌትዌይን ባይ ቢት ካርድ ነው የምልበለው። ከዛ ዋት ዩር ኢምፕሎይመንት ስታተስ ነው የሚለው። ይህን ዝም ብላችሁ ከፈለጋችሁ ስቱደንት ነኝ ምናምን ችግር የለውም፣ የፈለጋችሁት መሙላት ትችላላችሁ። ከዛ ሶርስ ኦፍ ኢንካም ይጠይቀናል፣ ችግር የለውም፣ ይሄኛው እንደዚህ ዝም ብላችሁ ሙሉት። ከዛ አኗላችሁን አስቀምጡ ይላል፣ ኖርማል ነው። ከዛ ሙሉ ከሞላን በኋላ ኔክስት እንላለን። ከዛ ልክ መሆኑን አረጋግጥ ይላል። ይሄኛው ስልክ ቁጥራችን ነው፣ ኢሜይላችን ነው ምናምን። ከዛ እዚህ ጋር ተርም ኤንድ ኮንዲሽን አለ፣ እነሱን ቦክሶቹን ቲክ እናደርግለታለን። ከዛ ሰሚት ነው እናደርጋል። አንደር ሪቪው ነው፣ ትንሽ ደቂቃ እንጠብቀውና ይገባ። አዲስ ካርድ ጀነሬት ተደርጎ ይመጣልናል ማለት ነው። ትንሽ እንጠብቀውና ወደ ባይቢት አፕሊኬሽን ደግመን እንገባለን። እስኪ ቼክ እናደርገው። አሴትስ የሚለውን ነካለን። ኦኬ አሁን እዚህ ጋር ካርዳችን መጥቶልናል ማለት ነው። ማይ ካርድ የሚለውን ነካለን። ስላይድ ወደ ታች ስላይድ በምናደርግበት ሰዓት ላይ አዲስ ካርድ ጀነሬት አድርጎልናል ማለት ነው። ማየት የምትፈልጉ ከሆነ እዚች ጋር ያለችውን የአይን ምልክቷን እሷን ስትነኳት ቀጣይ ካርድ ነንበራችሁን ይመጣላችኋል። የኤክስፓየር ዴቱ አለ፣ ሲቪቪ እና የካርድ ነበሩ ስለሆነ ዋናው እነሱን ኮፒ አድርጋችሁ መጠቀም ትችላላችሁ ማለት ነው። በዚህ መንገድ አዲስ ካርድ ጀነሬት ማድረግ እንችላለን ማለት ነው። ስለዚህ እስካሁን በነገርኳችሁ 3 መንገዶች አሊኤክስፕረስ ማንነታችሁን ያውቃል ማለት ነው። አሁን ደግሞ እስካሁን ያወራንባቸውን ቲፖችና ትሪኮችን በመጠቀም ኦርደር እያደረገ የምናይ ይሆናል። በመጀመሪያው ለዛሬው ቱቶሪያል የምንጠቀምባቸው 2 የፒሲ አፕሊኬሽኖችና አንድ ዌብሳይት አለ። እሱን የምነግራችሁ ይሆናል። የመጀመሪያው አፕሊኬሽን ፕሮቶን ቪፒኤን ብለን ሰርች እናደርጋለን። የመጀመሪያው ላይ የመጣልን ፕሮቶን ቪፒኤን የሚለውን እንከፍታለን። እንደከፈት ነው ከላይ እዚህ ጋር ፕራይሲንግ ከሚለው ዳውንሎድ የሚላል፣ እሱን ዳውንሎድ የሚለውን ነካለን። ከዛው የኛ ዊንዶው ስለሆነ ማክ እና ዊንዶው ምናምን ይላል። ዊንዶው የሚለውን ነካና ዳውንሎድ ፎር ዊንዶው የሚለውን ነካለን። ቨርዥናችን 10 ከሆነ 10 11 ከሆነ 11 ብለን መርጠን ዳውንሎድ እናደርጋለን ማለት ነው። ትንሽ እንጠብቀዋለን። ዳውንሎድ አድርጎ ጨርሷል። ኦፕን እንለዋለን። ኦኬ ኢንስቶል። ትንሽ እንጠብቀዋለን እስከሚጭን። አሁን በስትክክል ጭኖልን ጨርሷል ማለት ነው። ወደ ዴስክቶፓችን ንግባና ያው ፕሮቶን ቪፒኤን በስትክክል ተጭኖልናል ማለት ነው። ሁለተኛው አፕሊኬሽን ዶልፊን አንቲ። የእሱም ጥቅም የተለያዩ አካውንቶቻችንን ሴኩር በሆነ ወይ አንድ ብሮዘር ላይ እንጠቀም ያስችለናል። አፕሊኬሽኑም ለማውረድ ወደ ማንኛውም ብሮዘር ከገባን በኋላ ሰርች ባሩ ላይ ዶልፊን አንቲ ብለን ሰርች እናደርጋለን። የመጀመሪያ የመጣልን እሱን ከፍተዋለን። ከዛም ዳውንሎድ ፎር ዊንዶው የሚለውን ነካለን። ትንሽ እንጠብቀውና ዳውንሎድ ይጀምራል። ስታርት ዳውንሎድ እንለዋለን። ዳውንሎድ ማድረግ ጀምሮልናል። አሁን ማድረግ ያለብን አካውንት መክፈት ነው። እዚሁ ብሮዘር ላይ ነው መሆን ያለበት። ያወረድንበት ላይ ሎጊን የሚለውን ነካለን። አዲስ ስለሆነ አይ ዶንት ሃቭ አን አካውንት የሚለውን ነካለን። ኢሜይል የምትጠቀሙበትን ኢሜይል ታስገቡለታላችሁ። ማትረሱትን ፓስወርድ ታስገባላችሁ። አፍተር ዛት ክሬት አን አካውንት የሚለውን ነካለን። ከዛ በፊት ግን ተርም ሰርቪሱን ቲክ ማድረግ ይኖርብናል። ከዛ ኮንፊርም አድርጉ ይለናል። ኢሜይል ወደ ኢሜይላችን ኮንፊርም እንልክና ወደ ኢሜይላችን ገብተን ኮንፊርም ማድረግ አለብን ማለት ነው። ወደ ጂሜይል እንገባለን። ከዛ እዚህ ጋር የተላከልን አለ፣ እሱን እንከፍታለን። ኮንፊርም ኢሜይል የሚለውን ነካለን። ኦኬ የቱ ፋክተር አውተንቲኬሽን ነው፣ ችግር የለውም። በኋላ ማድረግ ትችላላችሁ፣ ሌተር ትሉታላችሁ። እዚህ ጋር ያሉት ሰርቪዎች አሉ፣ እነሱን የፈለጋችሁትን መሙላት ትችላላችሁ።
ዳውንሎዳችን ጨርሶልናል። ኦፕን እንለዋለን። ትንሽ እንጠብቁ። ኢንስቶል ማድረግ ጀምሯል። አሁን እኛ ረን ማድረግ ስላልፈለግ ነጭን ቼክ እናደርጋትና ፊኒሽ ብለን እንጨርሳለን ማለት ነው። ሶስተኛና የመጨረሻው ዌብሳይት ፕሮቶሜል። የሱም ጥቅም ፍሪ ሜል ጀነሬት ለማድረግ እንጠቀምበታለን። ነገር ግን ከፈለጋችሁ የተለያዩ የጎግል ጂሜል አካውንት እየከፈታችሁ መጠቀም ትችላላችሁ። ከዚህም በፊት የሰራሁት ቪዲዮ ስላለ ከፈለጋችሁ እዚህ ጋር ያለውን ካርድ በመንካት ገብታችሁ ማየትና እንዴት አካውንት መክፈት እንደምትችሉ የሰራሁት ቪዲዮ ስላለ እሱም በማየት አካውንት መክፈት ትችላላችሁ። ነገር ግን ለዛሬ በዚህኛው ሜተድ እንዴት መክፈት እንደምትችሉ የማሳያችሁ ይሆናል። እሱንም ለማድረግ ወደ ማንኛውም ብሮዘር እንገባና ሰርች ባሩ ላይ ፕሮቶሜል ብለን ሰርች እናደርጋለን። መጀመሪያ ላይ የመጣልን ሊንክ ፕሮቶሜል የሚለው እሱን ነካለን። እንደከፈት ነው አዲስ ስለሆነ አካውንት የምንከፍተው ክሬቲቭ ፍሪ አካውንት የሚለው ነካለን። እዚህ ጋር እኛ ፕላኖች ያስመርጠናል። የኛ ፍሪ ፕላኑን ነው እሱም ነካው። አንድ ኢሜል ነው ጀነሬት ማድረግ የፈለግነው። ዩዘር ኔም እናስገባለታለን። አፍተር ዛት ማትረሱትን ፓስወርድ እናስገባለን። ከዛ ስታርት ዩዚንግ ፕሮቶሜል ነው የሚለው ነካና ኖ ታንክስ እንለዋለን። ሂማን ቬሪፊኬሽን ጠይቀናል። ካፕቻና ኢሜል አለ። ኢሜል እንገባና ለሪካቨሪ ኢሜል የሚሆነውን ኢሜል እናስገባለን ድጋሚ ስለሚጠይቀን። ከዛ በኋላ ክሬቲቭ ቬሪፊኬሽን ኮድ እንለዋለን። ቬሪፊኬሽን ኮድ ይልክልናል። እሱን አስገብተን ቬሪፋይ እናደርጋለን። አሁን ቴንክ ዩ ብሏል። እዚህ ጋር ዲስፕሌይ የሚደረገው ስሙ ነው። ስም ችግር የለው። ሪካቨሪ ኢሜል እናስገባለታለን። ከዛም ሴቭ እናደርገዋለን። ሌትስ ጌት ስታርትድ የሚለውን ንካ። እሺ ሜቢ ሌተር ኔክስት ዩዝ ዚስ ኤክስ እናደርገው። አካውንታችን ተከፍቷል ማለት ነው። በቀጣይ የምናደርገው መጀመሪያ ላይ ያለውን የተላከልን ሜሴጅ ገብተን ወደ ታች ስክሮል ስናደርግ ፎርዋርድ የሚለውን እሱን ነካና እንከፍተዋለን። ከዛ በግራ በኩል እዚህ ጋር ሪካቨሪ የሚል አለ። እሱን ነካውና ወደ ታች ትንሽ ስክሮል ስናደርገው ሪካቨሪ ኢሜል አድሬስ የሚል አለ። ቅድም ያስገባነው ነው። እሱኛውን ቬሪፋይ ማድረግ ስላለብን ወደ ኢሜላችን ቬሪፊኬሽን ይልካል። እሱኛውን እዛ ኢሜላችን ውስጥ ገብተን ቬሪፋይ ማድረግ ነው። እሺ አሁን ቬሪፋይ ሆኖልናል አካውንታችን ማለት ነው። ወደ ፕሮቶሜል ሆም ላይ እንግባ። አካውንታችን እንደዚህ አድርገን በቀላሉ መክፈት እንችላለን ማለት ነው። እነዚህን እስካሁን የነገርኳችሁን አፕሊኬሽን ካወረዳችሁና የፕሮቶሜል አካውንት ከከፈታችሁ በኋላ አሁን ደግሞ በቀጣይ የምናደርገው ወደ ዶልፊን አንቲ አፕሊኬሽን እንገባለን። ሎድ እያደረገን እስከሚከፍት እንጠብቀዋለን። መጀመሪያ ላይ የከፈትነው አካውንቱን እሱን እዚህ ላይ እናስገባለን ማለት ኢሜይልና ፓስወርድ ካስገባን በኋላ ሳይን እንለዋለን። እዚህ ጋር ሙሉ የኛን ፕላናችንን ነው የሚያሳየው። ፍሪ ፕላን ነው የምንጠቀመው። በአንድ አካውንት 10 ፕሮፋይል መክፈት እንችላለን። አንድ ዩዘር ነው ያለን። ኮንቲኒዩን ፍሪ የሚለውን ነካና ኮንቲኒዩ እንላለን ማለት ነው። እኛ የፈለግነው ፕሮፋይል ክሬት ማድረግ ስለሆነ ክሬት ፕሮፋይል የሚለውን ነካለን። ከዛ እዚህ ጋር ፕሮፋይል ኔም እንድጽፉ ያስመርጣችኋል። ከፈለጋችሁ በዲፎልት ማድረግ ትችላላችሁ። እኔ ለምሳሌ አሊኤክስፕረስ ዋን ብየዋለሁ። ከዛ ስታተሱን መሙላት አለባችሁ። እሱን ባን ሬዲ እና ኒው የሚል አለ። ሬዲ ማድረግ አለባችሁ። እዚህ ጋር ደግሞ ፕሮፋይላችሁ ብራውዘሩ ረን የሚያደርገው ሲስተሙን ነው የሚያሳየን። ከዛ እሱን ቼክ ካደረግን በኋላ መቀየር ትችላላችሁ። ይሄኛውን ካልፈለጋችሁት ማለት ነው። እዚህ ጋር መቀየር ትችላላችሁ። ሌላ ምንም የምትነኩት ነገር የለም። ክሬቲቭ ፕሮፋይል ትሉታላችሁ። ከፈለጋችሁ አሁን አንድ ነው ክሬት ያደረግነው እስከ 10 ድረስ ፕሮፋይሎች መክፈት እንችላለን። እዚህ ጋር አሁንም ከፈለግ እንደዚህ አድርገን ክሬት ፕሮፋይል ማድረግ እንችላለን ማለት ነው። እዚህ ጋር ለምሳሌ 3 ፕሮፋይል ከፍተናል። አሁን ምን ማድረግ አለብን? አዲስ ረን ከማድረጋችን በፊት አይፒያችንን ቼክ ማድረግ አለብን። ዋትስ ማይ አይፒ አድሬስ .com መጀመሪያ ላይ ያሳየዋችሁ ወደሱ ገብተን አይፒያችንን ቼክ ማድረግ አለብን። ያው የሚጠቀሙ ዋይፋይ ስለሆነ ተመሳሳይ ነው ማለት ነው። አይሲፒያችንም ኢትዮ ቴሌኮም ነው። ቼክ አደረግን በኋላ አንደኛውን የፈለግነውን ፕሮፋይል ስታርት እንለዋለን ማለት ነው። ትንሽ እንጠብቀው። ወደ አሊኤክስፕረስ ዌብሳይት ላይ እንገባለን። በመጀመሪያ ምንድነው የምናደርገው? ከገባን በኋላ አካውንት ክሬት ማድረግ ነው። እዚህ ጋር ያሉ ኖቲፊኬሽኖቹን እናጥፋቸው። ሬጂስተር የሚለውን ነክተን አካውንት እንከፍታለን ማለት ነው። ሬጂስተር የሚለውን ነካለን። እዚህ ጋር ኢሜል አስገቡ ይላል። መጀመሪያ ላይ የፕሮቶሜል ክሬት ያደረግነው እሱን ኢሜል እናስገባለትና ከላይ ስላይድ አድርጉ ይለናል። እሷን ስላይድ እናደርግና ኮንቲኒዩ አድርጎ ራሱ ወደ ፕሮቶሜላችን ቬሪፊኬሽን ይልክልናል። ፕሮቶሜል እዚህ ጋር እንደምታዩት ቬሪፊኬሽን ኮድ ልኮልናል። እዚህ ጋር ያለውን ኮፒ አድርገን እዚህ ጋር ፔስት እናደርገዋለን ማለት ነው። ሬጂስተር እያደረገን ትንሽ እንጠብቀዋለን። እዚህ ጋር ፓስወርድ ማትረሱትን እንድታስገቡ ይነግራችኋል። እሱኛውን ፓስወርድ እናስገባለን። አፍተር ዛት ሰሚት እናደርጋለን ማለት ነው። አካውንታችን እዚህ ጋር እንደምታዩት ከፍቶልናል።
ቀጣይ የምናደርገው ምንድነው የፔመንት ሜቶዶችን አድ ማድረግ ነው። እሱኛውን ለማድረግም ወደ ሴቲንግ እንገባለን። ከዛ ፔመንት የሚለውን ነካለን። ትንሽ ወደ ታች ስላይድ ስናደርገው ካርድስ የሚል አለ። እሱ ጋር ካርድ ነምበራችንን እናስገባለን። የካርዱ ስሙን እሱን እናስገባለን። እዚህ ጋር መሳሳት የለባችሁም፣ ቼክ አድርጉ። ከዛ መንዙ ምን አይነት መንዝ ላይ ነው ያለው ካርዱ ላይ የሚለው ይሩንም እንደዛው። እነዚህን በጣም መጠንቀቅ አለብን። ሲቪቪ ያስገብተን ቀጣይ የምናደርገው ሴቭ እናደርጋለን ማለት ነው። ሶ ትንሽ እንጠብቀውና ካርዳችን ወደ አሊኤክስፕረስ ዌብሳይት ላይ አድ ያደርግልናል ማለት ነው። ሶ አሁን እዚህ ጋር አድ ሆኖልናል ማለት ነው። በቀጣይ የሚሆነው ምንድነው ሺፒንግ አድሬሳችን መሙላት ነው። ሺፒንግ አድሬስ በግራ በኩል ሺፒንግ አድሬስ የሚላል እሱን ነክተን ሺፒንግ አድሬሳችንን እንሞላለን ማለት ነው። እዚህ ጋር እንጽፋለን፣ ስልክ ቁጥር እናስገባለን፣ አድሬሳችንን የት ነው የምንኖረው እሱን እናስገባለን። ከዛ ስቴታችን ማነው ኢትዮጵያ ነው፣ እሱን ኢትዮጵያ አድርገን እንሞላለን። ከተማው ማነች እሷን እንሞላለን። ከዛ ዚፕ ኮዱን የምትኖሩበትን ከተማ ዚፕ ኮዱን ታስገባላችሁ። ከዛ በኋላ ከታች እንትናለች ቼክ ቦክስ አለች። እሷን ዲፎልት እንዲሆንላችሁ ከፈለጋችሁ ቼክ አድርጋችሁ ኮንፊርም ማድረግ ነው ማለት ነው። ሶ አሁን እዚህ ጋር ሺፒንግ አድሬሳችን በስትክክል ሞልቶልን አዳርጎታል። ቀጣይ የሚሆነው ወደ አሊኤክስፕረስ ሆም ላይ እንመለስና የምንፈልገውን ፕሮዳክት እንመርጣለን ማለት ነው። እዚህ ጋር ብዙ ጊዜ ሱፐር ዲል ምናምን የሚል አለ። እነሱን ብትጠቀሟቸው አሪፍ ነው፣ ሌላ ኤክስትራ ዲስካውንት ስለምታገኙ ማለት ነው። ሶ እዚህ ጋር መጀመሪያ ላይ እስኪ እዚህ ጋር ብዙዎቹን ስትያቸው 0.99 ናቸው፣ ብቻ በጣም የቀነሱ ናቸው በዌልካም ዲልም ስለሆነ ፕላስ ደግሞ የሱፐር ዲል ምናምን ስላላቸው እኔ የሚፈልገው እስኪ አሁን ይኸኛውን እንምረጠውና እዚህ ጋር የሆነ ስክሩ ድራይቨር አለ፣ እሱን ማዘዝ ፈልጌ ነበር። 2 ፒስ እና 47 ፒስ ይላል እዚህ ጋር ከለሩን። እኔ የፈለኩት 47 ፒሱ ነው። ዋጋውን ከምታዩት ከሆነ $23 ነው። እኔ ግን $3 ነው የምገዛው ማለት ነው። ሶ ወደ ካርት ያስገባና ምንድነው ማደርገው ባይ ነው እለዋለሁ ማለት ሙሉ ቼክ ካደረኩኝ በኋላ ባይ ነው የሚለውን ነካለው። እሺ ከዛም እዚህ ጋር ሙሉ ያመጣልናል። ካርዳችንን ነካለን። በቃ እዚህ ጋር ዲቴሉን ካያችሁ በኋላ ቀጣይ የሚሆነው ምንድነው መክፈል ነው። ፔይ ነው የሚለውን ትነኩታላችሁ ማለት ነው። ሶ ትንሽ እንጠብቀዋለን። ፔመንት ሰክሰስፉል ብሎልናል። ስለዚህ በስትክክል ከፍለናል ማለት ነው። ኦርደራችን ቼክ ማድረግ ከፈለጋችሁ ቼክ ማይ ኦርደር የሚለውን ነክተን አሁን ላይ ገና አዲስ ስለሆነ ቱ ሺፕ ላይ ነው የምታገኙት። ከትንሽ ሰዓታት በኋላ ደግሞ ወደ ሺፕ ይሄዳል ማለት ነው። እዚህ ጋር ከፈለጋችሁ የኛውን ሳይን አውት አድርጋችሁ ሌላ አካውንት እዚሁ ጋር መጠቀም ትችላላችሁ። ሙሉ ሂስትሪውን ክሊር አድርጋችሁ ማለት ነው። እነዚህ ታቦቹን እንዝጋቸው። ከዛ ምንድነው የምናደርገው ቀጥታ የምናደርገው ወደ ሴቲንግ ሂስትሪ ላይ እንገባና ሂስትሪ የሚለውን ነካለን። አፍተር ዘ ዲሊት ብራውዘሪንግ ሂስትሪ የሚላለ በግራ በኩል እሱን ነካዋለን። እሱ እንደነካ ነው ሁለት ቤዚክ እና አድቫንስድ አሉ። እነሱንም ሙሉን ክሊር እናደርጋቸዋለን፣ ዲሊት እናደርጋቸውና ታይም ሬንጁ ግን ኦል ታይም መሆን አለበት። እሱን ቼክ አድርጉ። ከዛም በኋላ ምንድነው የምናደርገው አሁን የምንጠቀምበት አለ አይፒ አድሬስ፣ እሱኛውን ቼክ እናደርገዋለን። እሱ whatsmyipAddress.com ብለን ቅድም ይጠቀምበት የነበረው አይፒ አድሬስ ነው፣ የኢትዮጵያ አይፒ አድሬስ ነው። ዋይፋይ ነው የምጠቀመው፣ ምንም የተቀየረ ነገር የለም። ሶ አሁን ወደ ቪፒኤን ገብቼ ምን አደርጋለሁ አይፒውን ቀይራለሁ ማለት ነው። እዚህ ጋር ኮኔክት ማድረግ እችላለሁ። የሮማኒያን ኮኔክት አድርጎልኛል። ከፈለጋችሁ ሰርቨሩን መቀየር ትችላላችሁ። ያው ወደ አሜሪካ ወሰደኝ። ትንሽ እንጠብቀዋለን ኮኔክቲንግ እያለ ስለሆነ። ሶ እንደዚህ አድርጋችሁ አሁንም ሰዓት ይሰጣችኋል። እሱንም ቼንጅ ሰርቨር እያላችሁ መቀየር ትችላላችሁ ማለት ነው። ሰርቨር ብላችሁ ሮማኒያ፣ አሁን ወደ ሮማኒያ ኮኔክት አድርጎልኛል። ሶ አሁን ምን አደርጋለሁ አይፒን ቼክ ማድረግ አለብኝ ማለት ነው። የቀደሙን ሪፍሬሽ እናደርገውና ቼክ እናደርገው አይፒውን። እሺ ትንሽ እንጠብቀው። ያው ሂውማን ቬሪፊኬሽን እየጠየቀ ስለሆነ ነው። ቬሪፋይ ያደርግላችኋል። ትንሽ እንጠብቀው። እሷን ቲክ እናድርጋት። ቬሪፋይ ዩ አር ሂውማን የሚለውን እሷን ቲክ አድርገን ትንሽ እንጠብቀው። ሶ አሁን ምንድነው አይፒ አድሬሳችን ተቀይሯል። ፕላስ ደግሞ አይሲፒያችንም ተቀይሯል። አግሪ እንበለው። አይሲፒያችን ዩሮፕ ምናምን ነገር ነው የሚለውና ካንትሪም ሮማኒያ ይላል። ቅድም ኢትዮጵያ ነበር የሚለው። ሶ አይፒያችን ተቀይሮልናል ማለት ነው። በቀጣይ የምናደርገው ወደ ዶልፊን አንቲ ከፍተን ከፈለግን አዲስ ፕሮፋይል መጨመር እንችላለን። 10 ፕሮፋይል ፍሪ ፕላን ስለሆነ ያለን 10 ፕሮፋይል ስለምንችል እሱን መጨመር እንችላለን። እዚህ ጋር ፕሮፋይል ኔሙን ቅድም የተለየ ነገር የለውም። እንደቅድሙ ሬዲ ከፈለጋችሁ እዚህ ጋር ሌላ መጨመር ትችላላችሁ። ያው የተለየ ነገር ስለሌለው ችግር የለውም። የፈለጋችሁትን አሁን ሬዲ ማድረግ ትችላላችሁ። ስታርት እንላለን አንደኛው። ከዛ ቀጣይ የምናደርገው ምንድነው ወደ አሊኤክስፕረስ ዌብሳይት እንገባለን ማለት ነው።
እሺ ትንሽ እንጠብቀው። እንደገባን ቀጣይ የሚሆነው እነዚህን ክሊር እናደርጋቸውና እንትን እዚህ ጋር ከረንሲውን ወደ የኢትዮጵያን ብርን ወደ ዩኤስዲ ቀይሩት የተሻለ ነው፣ ብዙ አይቆርጥባቸውም። ከዛ ሬጂስተር ነው የምናደርገው። ሬጂስተር ስናደርግ ከቅድሙ ኢሜል ጋር የተለየ ነው አይታችሁት ከሆነ እሱኛውን ከሞላን በኋላ ስላይድ እናደርግለታለን እንዲከፍት። ወደ ኢሜይላችን ምን ይልካል? ቬሪፊኬሽን ኮድ ይልክልናል። እሱኛውን ኮፒ እናደርጋለን። ኮፒ ካደረግን በኋላ እዚህ ጋር ፔስት እናደርግለታለን። ትንሽ እንጠብቀው። እሺ ማትረሱትን አሁንም ፓስወርድ ታስገቡ ይጠይቃችኋል። እሱኛውን ማትረሱትን ፓስወርድ ታስገባላችሁ። ከዛ ሰሚት እንላለን። ከዛ ቀጣይ የሚሆነው አሁንም ፔመንቱን አድ ማድረግ ነው። ወደ ሲቲንግ እንገባና ፔመንት የሚለውን በግራ በኩል አለ፣ እሱን ነካዋለን። ከዛ ትንሽ ወደ ታች ስክሮል እናደርጋለን። ካርድስ የሚለው ጋር አድ ኒው ካርድ የሚለውን እሱ ጋር ቅድም ያስገባነውን ካርድ እናስገባለን ማለት ነው። ካርድ ነምበሩን እናስገባለን። ከዛ የካርዱን ስም ባለቤቱን እሱ እናስገባለን። እዚህ ጋር እንዳትሳሳቱ ቅድም እንዳልኳችሁ። ከዛ ወሩን እናስገባለን፣ አመቱን። ከዛ ሌላኛው ምንድነው ሲቪቪ። እነዚህን ቼክ ሙሉ ካደረግን በኋላ አስገብተን ሴቭ ነው የምናደርገው ማለት ነው። ሴቭ የሚለውና ካለ ትንሽ እንጠብቀው። ቀጣይ የምናደርገው ሺፒንግ አድሬስ ነው የምናስገባው። እሱም እንደዛ እናደርግና ይሄኛውን ከቅድሙ ለየት ያለ ማድረግ አለብን ማለት ነው። የምታዙበት በአዲስ ስም ቢሆን አሪፍ ነው፣ ግን የማይሆን ከሆነ ቢያንስ የሆነ የኮንታክት ኢንፎርሜሽናችሁ ላይ ያለው ስም የአባታችሁን ስም ቢያንስ የሆነ ስላይትሊ ቼንጅ ብታደርጉት አሪፍ ነው። ስልክ ቁጥሩም አዲስ ታደርጋላችሁ። አድሬሱም ላይ የሆነ ስፔሲፊክ ማድረግ፣ ለምሳሌ ቅድም የተጠቀሙት ሞጆ ብቻ ነበር፣ አሁን ሞጆ ሲቲ ብየዋለው። ከዛ የሆነ ብቻ ቀየር ለማድረግ ሞክሩ። እሺ ሲቲያችንም ሞጆ ሲቲ እንላለን። ዚፕ ኮድ እናስገባለን። ከዛ ሴታስ የዲፎልት ሺፒንግ አድሬስ የሚለውን እሱን ነክተን ኮንፊርም እናደርጋለን ማለት ነው። ሺፒንግ አድሬሳችንን ገብቶልናል። ወደ ሆም እንመለሳለን። የምንፈልገውን ፕሮዳክት ሰርች አድርገን እናዛለን ማለት ነው። ለምሳሌ ሊኖቮ ኤርፖድ ፈልጌ ነበር፣ እሱን ሰርች አደርጋለሁ። እዚህ ጋር ካሉት ስመርጥና የተሻለ ፕራይስ ያለውን እሱን ቼክ አደርጋለሁ። ከለሮቹ ነጭ ነው ፈልገው እኔ ከታች ሪቪዎቹን ቼክ ካደረግን በኋላ እዚህ ጋር እንደምታዩት ዌልካም ዲል ነው አሁን ያስጠቀመን ያለው። ወደ 74% ነው ኦፍ ያደረገው እንጂ $25 ነበር የዚህ እቃ። እኔ ግን $6 ነው የምገዛው ማለት ነው። ይህን ቼክ ካደረግን በኋላ ባይናው እንላለን። ባይናው የሚለው እንደነካ ነው እዚህ ጋር ምን ይመጣልና ፔመንት ሜተዳችን እሱን ቼክ እናደርግለታለን። ቅድም ያስገባነው ካርድ ነው። እዚህ ጋር ሙሉ ካየን በኋላ ቀጣይ ምንድነው የሚሆነው? ፔናው የሚለውን ነካለን ማለት ነው። ትንሽ እንጠብቀዋለን። ፔመንታችን ሰክሰስፉል ብሎናል፣ በስትክክል አዘናል ማለት ነው። ኦርደራችንን ቼክ ማድረግ ከፈለጋችሁ ምን ታደርጋላችሁ? ቼክ ማይ ኦርደር የሚለውን ነክታችሁ ኦርደሩን ቼክ ማድረግ ትችላላችሁ። ቼክ ማይ ኦርደር የሚለውን ነካለን። ከዛም በኋላ አሁን ላይ አዲስ ስለሆነ ቱሺፕ ላይ ነው የሚኖረው። ቱሺፕ ላይ ትንሽ እንጠብቀውና ከአንድ ሰዓት በኋላ ወደ ሺፕድ ይሄዳል ማለት ነው። አሁን ወደ ዛኛው ብሮዘር ገብተን እስኪ አይፒያችንን ቼክ እናደርገው። አሁን ያው ሮማኒያን ያዘዝንበት አይፒ ራሱ ነው በቃ። እንደዚህ አድርገን ያው እንትኑም የተለየ ነው አካውንቱ ማለት ነው። የመጀመሪያው ኢትዮ ቴስት ነበር የሚለው፣ አሁን ደግሞ ያዘዝንበት ሌላ የተለየ አካውንት ነው። እንደዚህ እያደረግን በቀላሉ ኦርደር ማድረግ እንችላለን ማለት ነው። ስለዚህ እስካሁን በነገርኳችሁ ቲፖችና ትሪኮች በመጠቀም ማንኛውም እቃ $0.99 ወይም በኢትዮጵያ 150 ብር ብቻ ማዘዝ እንችላለን ማለት ነው። ከዛሬ ቪዲዮ ማንኛውም ጥያቄ ወይም አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። ከዛሬ ቪዲዮ ብዙ እንደተማራችሁበት ተስፋ አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ ሳምንት በአዲስ ቪዲዮ እስከምንገናኝ ድረስ ይመቻችሁ።